ነገሮችን ለመፍታት ሞክረን ነበረ። ያው እኔም ጥፋት እንዳለ አውቄ ያለውን ነገር ይቅርታ ጠይቄያታለሁ። እሷም ይቅርታዬን ተቀብላለች። ደስ ብሎኛል። የምር በጣም ተደስቻለሁ። እግዚአብሔርን መቴ ነው ደስ እያለኝ ነው ደስ እያለኝ በጣም ደስ እያለኝ ነው። አሁን ደስ እያለኝ ነው። ተንቀሳቀስ ደስ እያለኝ ነው። ሰላም ውድ ዩቲዩብ ፋሚሊዎች እንዴት ናችሁ? ያለው እግዚአብሔር የተመሰገነ ይሁን። ያው ዛሬ በአዲስ ቪዲዮ ከች ብለናል ማለት ነው። ሰሞኑን ትንሽ ጠፍቼ ነበር። ያው አንዳንድ ነገሮችን ለማስተካከል የሆነ ቦታ ሄጄ ነበረ። ያው እነሱን ነገር ለማስተካከል ነው ትንሽ ጠፋ ብለን የነበረ። ያው ዛሬ ከች ብለናል ማለት ነው። ያው ባለፈው የተፈጠረውን ነገር ታውቃላችሁ። በእኔና በቤቲ መካከል የሆነ ትንሽ አለመግባባትና ግርግር ተፈጥሮ ነበረ። ያው እናንተም ኮሜንት እየሰጣችሁኝ እዚህ ደረጃ አበረታታችሁ። አሁን ነገሩ ጫፍ ደርሷል ሊፈታ ማለት ነው። በጣም ደስ ብሎኛል። እሷንም በግሌ ሄጄ ለማግኘት ሞክሬ ነበረ። ያው ካሜራ ለመቅረጽ አልተመቸኝም እንጂ ለእናንተ ራሱ ባስተላልፈላችሁ ደስ ይለኝ ነበረ። ያው ግን ካሜራ ለመቅረጽ ሁኔታዎች አይመቹኝ የነበረና እኔም ስራዬ የስራ ቦታዬን አጣብቤ የስራ ጊዜን አጣብቤ ነበር እጄ ያገኘኋትና በመሀል ብዙም ጊዜ እሷም የስራ ሰዓቷን ተሻምቼ በትንሽ ጊዜ ነው የተገናኘነውና ቢያንስ የተወሰኑ ሰዓቶች አውርተን ነገሮችን ለመፍታት ሞክረን ነበረ። ያው እኔም ጥፋት እንዳለ አውቄ ያለውን ነገር ይቅርታ ጠይቄያታለሁ። እሷም ይቅርታዬን ተቀብላለች። ደስ ብሎኛል። በጣም አመሰግናለሁ ላደረጋችሁልኝ ትብብር እና ከዚህ ደረጃ እንድደርስና ግንኙነቴን ወደ ድሮ ግንኙነት በመመለሳችሁ ደስ ብሎኛል። በጣም አመሰግናለሁ። አንዳንዳችሁ በስልክ የሰጣችሁኝ አስተያየት በጣም እዚህ ደረጃ እንድደርስ ያደረገኝ፣ አንዳንዳችሁ ደግሞ ጓደኞቼ ደግሞ አላችሁ ስልክ እየደወላችሁ አይዞ ይሄ ነገር ይፈታል፣ የማይፈታ ነገር የለም፣ በፍቅር ሶስተኛ ወገን መግባት የለበትም፣ ራስን መፍታት ያለብህ ምናምን ብላችሁ የሰጣችሁኝ አስተያየት ያው ከዚህ ደረጃ እንዲደርስ አድርጎኛል ማለት ነው። በጣም ደስ ብሎኛል። የምር በጣም ተደስቻለሁ። እግዚአብሔርን መቴ ነው ደስ እያለኝ ነው ደስ እያለኝ በጣም ደስ እያለኝ ነው። አሁን ደስ እያለኝ ነው። ተንቀሳቀስ ደስ እያለኝ ነው። ደስ እያለኝ በጣም ደስ ብሎኛል። ፋሚሊ የተፈጠረው ነገር ተፈቷል። ሂጄ ነበርና ላገኛት አዲስ አበባ ነው ያለችው እሷ። እኔ ደግሞ እዚህ ቡታጅራ ነው ያለሁት። ሂጄ ነበር ላገኛትና ያው ያለንን ችግር ፈተናል። ያው በጠረጴዛ ዙሪያ እኔና እሷ ሆነን መፍታት ያለብን ነገር ፈተናል። ቤተሰብ ምንም ጋር ደውሎ ነበረ የተፈጠረውን ነገር ምንድነው ምናምን ነገር እናንተ ህፃን አይደላችሁም ወደዚህ ተመለሱ ወደ ነበራችሁበት ምናምን ጓደኞቿም ነበሩ ምናምን ነገር አንዳንድ አለመግባባት ሲፈጠር በመሀል የሚያስታርቁ ጥሩ ጓደኞች አይጠፉምና ያው እነሱም ጥረት ታክሎበት የኔና የሷ ችግር ሊፈታ ይችላል ማለት ነው። ያው የነበረብን ችግር ታውቃላችሁ እናንተ ፋሚሊ በመሀላችን ትንሽ አለመግባባት ተፈጥሮ ነበርና ያን አለመግባባት ለዚህ ደረጃ ለመራራቅ አብቅቶናል ማለት ነው። ያው ትንሽ እኔም ደብሮ የነበረ በነገሮቹ አሁንም የምኖረው ብቻዬን ነው። ብትመጣና ከኔ ጋር ብትኖር ደስ ይለኛል። ያው አውርተንበታል በሱም ጉዳይ ትመጣለች ብዬ አስባለሁ። እመጣለሁ ምናምን ብላኛለች ነገሮችን ሁኔታዎችን አመቻችታ። ግን ያው ይሄን ነገር ደግሞ ፋሚሊ ማወቅ አለበት። ታውቃላችሁ ፋሚሊ ይሄን ነገር ማሳወቅ አለብን የግድ። ያው ቤተሰብ ደግሞ ኮንዘርቫቲቭ እንደሆነ ታውቃላችሁ። ለዛ ደግሞ እኛ አልደረስንም። ያው ግን ላይፍን ቻሌንጅን አብረን ለመቀበል ያው ያለውን ነገር አውርተናል። ከመጣች እመጣለሁ ብላኛለች። እንደምትመጣ እርግጠኛ ነኝ። ያው ከመጣች በቀጣይ ቪዲዮ አሳውቃችኋለሁ። ያለውን ኢንሲደንት ከመጀመሪያው ጀምሬ እንቀርጽና ያው ስትመጣ እንቀበላታለን ማለት ነው። ያው ከመጣች ደስ ይለኛል። ግን የምትመጣ ይመስለኛል። ያው ትመጣለች ብዬ አስባለሁ። ያው እንግዲህ ቀጣይ ቪዲዮ ላይ መጣ ቀርጬ ያለውን ኢንሲደንት አብረን እናያለን። ፋሚሊ ሪአክሽን ከኔ ጋር ብትኖርና ያለውን ችግር ብንፈታ ደስ ይለኛል። ቢፈታና እስከ የዛሬ የነበሩን ግንኙነታችን ወደ ድሮ ግንኙነታችን መልሰን ያው ደስተኛ ህይወት ኑሮ ብንኖር ደስ ይለኛል ማለት ነው። ስለዚህ ፋሚሊ ያው በቀጣይ ቪዲዮ ስትመጣ ያለውን ሪአክሽን እና ያው እንቀበላታለን።
ያው ሰርፕራይዝ እናደርጋታለን ማለት ነው። ያው ነገሮች ተፈተዋል። ደስ ብሎኛል፣ በጣም ደስ ብሎኛል። የምር የእናንተም ጥረት አለበት። በዚህ አጋጣሚ እናንተም ማመስገን እፈልጋለሁ። ያው የእናንተ ጥረት ባይታከልበትና እዚህ ደረጃ አይደርስም ይሄ ግንኙነት። ያው እናንተም አይዞ በርታ፣ ነገሮቹ ይፈታሉ፣ ተስፋ አትቁረጥ በማለት ከጎኔ ለነበራችሁ ሰዎች በጣም አመሰግናለሁ። ስልክ እንደመደወል ኮሜንትም እያደረጋችሁ ላበረታታችሁ ሰዎች በጣም አመሰግናለሁ። ያው ደስ ብሎኛል። እኔ በጣም በግሌ የምር ይህን ግንኙነት ለማበላሸት ብዙ ሰዎች ከጀርባ ያንተን ይሉ ነበረ፣ ያሴሩ ነበረ። ግን ያን ሰይጣን ሰብረን አንድ ላይ ለመሆን አሁን ነገሮችን ፈተናል ብዬ አስባለሁ። የነበረብን ጋፕ አሁን ትንሽ ጠበብ አድርገናል ብዬ አስባለሁ። በጣም ደስ ብሎኛል። የጠፋሁት ያው ነገሮችን ለማስተካከል የኔና የእሷን ግንኙነት ወደ ድሮ ለመመለስ ያው ካሜራም ለመቅረጽ ስላልተመቸኝ ነው እንጂ ቀርጬ ራሱ ለእናንተ ባስተላልፍና የነበረን እንትን ብንመልስ ደስ ይለኝ ነበረ። ወይም ደግሞ ብታዩ የነበረውን ሪያክሽን ደስ ይል ነበረ። ግን አልተመቸኝም። እሷም በዚህ ነገር ደስ አላላትም። ካሜራ እንትን ምናምን ማለቱ ያው ስራ ቦታ ስትመለስ ነው አንድ ጊዜ ያገኘኋትና ያው ደስ ስላላላት ያው ጊዜም ስላልነበረ እኔም ካሜራ ለመቅረጽ የሚመች ሲቹዌሽን ስላልነበርኩ ነው እንጂ ያው ሪያክሽኑን ብቀርጽ ደስ ይለኝ ነበር። እኔም ለራሱ ለእኔም አሪፍ የሆነ እንትን የሆነ ነበረ። ያው ባይሆንም ያው እንዳጋጣሚ ያለውን ነገር አሳውቂያቸዋለሁ ማለት ነው። ያው እንግዲህ ደስ ብሎኛል፣ የምር በጣም ደስ ብሎኛል። ይሄ ግንኙነት መመለሱ በጣም ደስ ብሎኛል። እንደዚህ አይነት ነገር ይፈጠራል በፍቅር መሀል፣ ያው ክፍተቶች ይፈጠራሉ። ያው እነዚህን ክፍተቶች ደግሞ እጅ መስጠት የለብኝም። ለወደፊቱም ትምህርት ሆኖኛል። ያው እናንተም ፋሚሊዎቼ ላረጋችሁልኝ ትብብር በጣም አመሰግናለሁ። ያው በቀጣይ ቪዲዮ አብረን ሆነን እንግዲህ ያለውን ነገር የነበረን ሪያክሽን እስቲ መጣ እንቀበላታለን አብረን። ደስ ብሎኛል የምር በጣም አመሰግናለሁ። አብራችሁኝ ከጎኔ ሆናችሁ ላበረታታችሁኝ ምናምን ነገሮች ያው ድጋፍ ላደረጋችሁልኝ አመሰግናለሁ። በጣም ወዳችኋለሁ።